ሰላም ጤና ይስጥልኝ። እንኳን ወደዚህ ቻናል በደህና መጣችሁ። ብዙ ጊዜ እንዴት ሀብታም መሆን ይቻላል ተብሎ ሲጠየቅ የምንሰማው መልስ ቆጥብ፣ ስራ፣ ኢንቨስት አድርግ የሚል ነው። ነገር ግን ማንም የማይነግረን አንድ ትልቅ እውነት አለ። ብዙዎቻችን ኢንቨስት የማናደርገው ገንዘብ ስለሌለን ሳይሆን በውስጣችን ባለው የገንዘብ ፍርሃት ምክንያት ነው። ዛሬ ይህ ፍርሃት ከየት እንደሚመጣና እንዴት ወደ ድፍረት ቀይረን የገንዘብ ነፃነታችንን እንደምናረጋግጥ እናያለን። ፍርሃቱ ከየት ይመጣል? በመጀመሪያ ፍርሃት ተፈጥሯዊ መሆኑን መረዳት አለብን። አእምሯችን እኛን ከአደጋ የመጠበቅ ተፈጥሮ አለው። የኪሳራ ስጋት ሎስ አቨርሽን የምንለው ማለት ነው። የሰው ልጅ አእምሮ 100 ብር ከሚያገኝበት ደስታ ይልቅ 100 ብር ሲያጣ የሚሰማው ህመም በእጥፍ ይበልጣል። ያለፈ ታሪክ፣ በልጅነታችን ስለ ገንዘብ የሰማናቸው ነገሮች ወይም ለምሳሌ ብር የክፋት በር ነው፣ የቆጠብነው ካለቀ ኖች። ኢንቨስትመንት ላይ ሁለት አይነት ፍርሃቶች አሉ። አንዱ ጤናማ ፍርሃት ነው፣ ሌላኛው ደግሞ አሸማቃቂ ፍርሃት። ጤናማ ፍርሃት ነው ዘቡ እንዳይገቡ የሚጠብቅ ነው። ይህ ጥናት እንድናደርግ ይረዳናል። አሸማቃቂ ፍርሃት ፓራላይዚስ አናላይዝ የምንለው ደግሞ ምንም አይነት እርምጃ እንዳንወስድ የሚያደርገን ሁሉም ነገር ፐርፌክት እስከሚሆን መጠበቅ፣ መጨረሻው ምንም አለመስራት ነው። ፍርሃት ወደ ድፍረት የመቀየር 3 ጥበቦች እናያለን። ፍርሃትን ወደ ድፍረት የምንቀይርባቸው እንዴት ነው? ይህን ሰንሰለት የምንሰብረው የመጀመሪያው በእውቀት መታጠቅ ነው። ፍርሃት የሚመጣው ፍርሃቱ በራስ መተማመን ይተካል። በትንሽ መጀመር ሌላኛው ማለት ነው። ሁሉንም ብር በአንድ ጊዜ አይጣሉ። ፍርሃታችሁን ለመቀነስ በምትችሉት ትንሽ መጠን ይጀምሩ። ልምዱን ፍርሃቱን ያጠፈዋል። ስለዚህ ልምድ ሲኖረን እዛጋው ማለት ነው። የከፋውን ሁኔታ አስቡ። ወርስ ይህ ብር ቢጠፋ ምን ይፈጥራል ብላችሁ ራሳችሁን ጠይቁ። መልሱ ህይወቴ አይቆምም ከሆነ ለመጀመር ድፍረት ታገኛላችሁ። እሺ ያስታውሱ፣ ኢንቨስት ማድረግ አደገኛ ሊሆን ይችላል። ነገር ግን ምንም ኢንቨስት አለማድረግ በደሞዝ ብቻ መኖር እጅግ የከፋ አደጋ አለው። ትልቁ ኪሳራ የገንዘብ ማጣት ሳይሆን የእድል ማጣት ነው። ዛሬ አንድ እርምጃ ይውሰዱ። በሚቀጥለው ቪዲዮ ደግሞ ኢንቨስትመንት የት ይጀምራል በሚል እንገናኛለን።